ፌሚኒስት የምትባለው ጃኒ የጀመረችው መንገድ ለምን አጨርስን ትላለች? አንቺ እበት ጥርስሽ እስከ ሆድሽ ነው ያለው። እንዲሁ ስትታይ ምንም ድሮም ደስ አትይኝም አንቺ። እንዴት ነው የጀመረችው የምትጨርሰው? ይቺ ልጅ አሁን በህግ ተሳስረው ይልጅን እሷ አሳስራ ቲክቶክ ላይ መልሳ መግባት ትችላለች? ቲክቶክ ላይ እንደ ድሮ መሆን ትችላለች? አትችልም። ለምን ይሄ ልጅን አሳስረሽ አንቺ መጣሽ እዚህ? አሁን አንቺ ሰላም ነሽ? ሰው እኮ ናቸው። አታውቁም እናንተ ምን እንደሆናችሁ? እሱን አሳስራ እሷ ይሄው ከአዶናይ ጋር ትዳሯን ይዛ እየኖረች ነው። ቲክቶክ ላይ እየሸቀለች ነው። ጃኒ አሳሰረች። መጀመሪያ እኮ ልጁ የታሰረው መንግስት ስላሰረው ነው እንጂ ሰው አሳስሮት ቢሆን እኮ ያንን ሰው አተውም ታዋቂ ቢሆን እንዴ ምን ትላታለህ? ምን ታርገው? እቺ ልጅ ምን ታርገው? መታ ትጨቃጨቅ ከሱ ጋር መንገድ ለመንገድ ወሬ ለወሬ ታውራ። እንደዛ ከሆነ አቅሉ የመጣው ሊያሸንፍ ይችላል። ፈጣሪ ሁል ጊዜ ከእውነተኞችም ጎን ላይሆንም ይችላል። በቃ እንዲፈተኑ መንገዳችንን ይችላል። እቺ ልጅ በቃ ድምጧን አጠፋች። በህግ ከሄደች ደግሞ መሄድ ትችላለች። ግን ከዛ በኋላ ቲክቶክ ላይ እሷ ያለው ሁኔታዋ እንዴት ነው? ህግ ላይ በህግ አሳስራው ቲክቶክ ላይ እንዴት ይሆናል ሁኔታዋ? እስቲ እውነት ተናገሩ። ትቀበላታላችሁ? ልጁን አሳስራው ፖሊስ ጣቢያ እሷ መታ ላይቭ ላይ የወጣች ጌም ብትጫወት እንደ ድሮ ይሆናል? ከሱ የሷ ነገር በዚህም ብትሄድ በዚህም ልጅቷ ጠቧት ሊሆን ይችላል። خلاص ተዋት። ፌሚኒስት ነኝ ብለሽ አንቺ ተሰማሽ፣ ላይክ በዛልሽና ምን በዛልሽ፣ እሷ ላይ ደግሞ መጣሽ። አንቺን ከፍ አንቺ ቆቅፊት የዝም ባየር ማረፊያ አንቺ ነሽ። ሶዮ ያለው አትገርምም? በኋላ ለምንድን ነው የጀመረችው መንገድ ማትጨርሰው? ሌላ ርዕስ የለሽም? ለሴቶች አንቺ እስቲ አንቺ ይከድብሻል። ቆይ ሌላ አይደለም አንቺ ሌላ ርዕስ የለሽም? ምን ታርግሽ? ወይስ ደግሞ ኢንስታግራም ላይ አልመለሰችልሽም ወሬ ስለማትፈልግ? መች ለሴት አሰባችሁ እናንተ? ለሴት ብታስቡ ይሄ መንገድ ነው የምትሄዱት? ወሬኛ እንዴ! ካላስ ከልጅቷ ጭንቅላት ላይ ውረዱ። በቃ ተዋቱ።